እንዴት ናችሁ? ፓርት 2 ነው ይሄ። ስለዚህ ይሄኛው የጥያቄና የመልስ እንትን ደግሞ ሞር ወደ ፊትነሱ ወይም ደግሞ ወደ ስፖርት ያላችሁ ጥያቄ ነው። ይሄ ጥያቄ የተሰበሰበው ከኢንስታግራሜ ላይ ነው። ኢንስታግራሜን አረግላችኋለሁ። ፎሎ ለማታረጉኝ እዚህ ጋር ላገኛችሁኝ ሰዎች እዛ ጋም ጓደኛ ምንድነው የሚባለው? በዚህ ቅርብሽ ታይ። እሺ በቃ ፎሎ ልክ አስቀምጥላችኋለሁ። ሞር የፊትነስ ኮንተንቶች ብዙ እዛ ላይ ስላሉ ከዛም ወደዚህ የመጣችሁ ከቲክቶክም የመጣችሁ ሁሉም ቦታ ላይ ፎሎ እንድታደርጉኝ ነው። ፐርፐዙ ይሄ ነው፣ ሌላንም ፐርፐዝ የለውም። ኤኒዌይስ አንደኛ በጣም ይቅርታ for saying this፣ ግን መጠየቅም መብት አላችሁ፣ ምንም ጥያቄ የለውም። ግን ትንሽ ደስ የማይለኝ ጥያቄ ምንድነው በ3 ወር ውስጥ 10 ኪሎ መቀነስ ፈልጋለሁ ወይ በ3 ወር ውስጥ 20 ኪሎ መቀነስ ፈልጋለሁ ምናምን ይባላል። ከዛስ እንዴት ነው የሰው ልጅ በ3 ወር ውስጥ 20 ኪሎ የሚቀንሰው? if you starve yourself ወይም ደግሞ ራሳችሁን በረሃብ ጉድት ካረጋችሁ ትቀንሳላችሁ፣ ምንም ችግር የለውም። እና ደግሞ እንድትወዱኝ ወይ ፎሎወር ሊስት እንዲበዛ ወይ የሆነ ነገር እንደሆን ብዬ ማላምንበትን ነገር አላወራም። ይሄንን ደግሞ የሚያቀኝ ሰው ያውቀዋል። እኔ በጣም ደረቅ ነኝ ኢነሳንስ በቃ ካመንኩበት እናገራለሁ፣ ከራከራለሁ፣ ሽንጤን ጊዜ ከራከራለሁ። ካልሆነ ግን አይሆንማ፣ ካልሆነ አይሆንም። ኤኒዌይስ እንደዛ አይነት ጎላችሁን ተውት። አንድ በጥሩ ሊሆን ያህል እንትን ያለው ሰው እንደዚህ አይነት ነገር አያስብም። እናንተም ተውት። ሰውነታችሁ ያንን ኪሎ ጌን ስታደርጉ ወይም ያንን ኪሎ ስትጨምሩ፣ አማርኛ ጎበዝ፣ ስትጨምሩ እንትን ያለውን የወሰደውን ጊዜ 2 እጥፍ 3 እጥፍ ስጡት እንዲቀንስ። ምክንያቱም እንደዛ አንድ እንቁላል የተቀቀለ እንቁላል የሚባል አንድ የተቀቀለ እንቁላል ለቁርስ ከዛ እፍኝ ሰላጣ ለምሳ እንደዚህ እየበላችሁ ሄዳችሁ አይ ጋራንቲ ዩ 1 ወር እንደዚህ በልታችሁ አንድ ወር እንደውም ብዙ 1 ሳምንት እንዲበልታችሁ ሄዳችሁ ቼክ ብትደረጉ ፉል ቼክ አፕ ብታደርጉ አብዛኛው ሪዘልታችሁ ቀይ ነው የሚሆነው። ምክንያቱም ሰውነታችሁ ይሄን አይፈልግማ። በትክክለኛው መንገድ ሉዝ ለማድረግ ሞክሩ። በትክክለኛው መንገድ ሉዝ ለማድረግ ካሎሪ ዴፊሲት ውስጥ ነው። ዋክ አድርጉ። ሞር የስኳር ኮንሰምፕሽናችሁ ወይም ስኳር የምትጠቀሙትን ቀነስ አድርጉ። እነዚህ በጣም ቀላል ላይፍ ሃኮች ናቸው። ከዚህ በፊት ከዚህ በፊት ፊት ቶክ ላይ ቀርቤ ኪሎ እንደመቀነስ በጣም ቀላል ነገር የለም ብዬ ሞስት ኦፍ ዩ ጋር ኦፈንደድ። እውነታው ግን እሱ ነው። ኪሎ እንደመቀነስ ቀላል ነገር የለም። ከምታስገቡት የምታስወጡት ይብለጥ ነው። በጣም ቀላል ሎጂክ ነው። ግን አጭር መንገድ ሾርት ከት በጣም ስለምትወዱና አጭር መንገድ ስለምትፈልጉ ነገሩን ታወሳስቡትና ወይ ብልጭ ብሎ ተስፋ ሳይቷችሁ ሉዝ ታረጉና ወዲያው ጌን ታረጉታላችሁ። ከዚህ በማይሆን መንገድ ነው መጀመሪያ ሉዝ ያረጋችሁት። ካልሆነ ደግሞ የሆነ ሰዓት ላይ ሰውነታችሁ ኮላፕስ ያደርጋል። ብዙ አይነት ፖሲቢሊቲ ነው ያለው። እኔ ፐርሰናሊ ኢቭን አስ ትሬነር እንደ ትሬነር እኔ ጋር ስትመጡ ከሊፍቲንግ ሰሽናችሁ በፊት በልታችሁ ኑ ምን አይነት ትሬነር ነኝ። እንኳን ሆል ዴይ አትብሉ። ምግብ ጠላት አይደለም። አይ ዊል ኪፕ ሴይንግ ዲስ አንቲል ኮንቪንስ እስካረጋችሁ ድረስ ምግብ ጠላት ሆኖ አያውቅም። ምግብ ናቹራል ፎርሙ ፈጣሪ የሰራበት መንገድ አለ። ከናቹራል ፎርሙ ባራቅነው ቁጥር እየተቀየረ ይሄዳል። ለሰውነታችን እንዳይሆን የሆነ ይሄዳል። ለምሳሌ ድንችን ብንበላው ድንች በጣም ሴሽየት የሚያደርግ የካርቦሃይድሬት ሶርስ ነው። በጣም ነው የምበላው እኔም። በጣም ኃይልም ይሆናል። ሆድ በጣም ይይዛል። በጣም ጥሩ ነው ለሰውነት ጥንካሬም ላይ ጥሩ ነው። ግን ድንችን ከጠበስ ነው ዘይት ላይ ከተን ያን ሁሉ ሰዓት አንፈቅፍቀን ጠብሰ ነው ቺፕስ ይሆናል። እሱ ደግሞ ሞር ሳቹሬትድ የሆነ ፋት ይኖረዋል። አወጣ ነው ማለት ነው። ስለዚህ እንደዚህ አይነት ድርጊቶችን ስለምታደርጉ ነው ብዙ ጊዜ። ስለዚህ እነዚህ ነገሮች ተው። በተቻለ አቅም ምግብን በናቹራል ፎርም ወይም ባለበት ፎርም ወይም ከናቹራል ፎርሙ ተጠግቶ ለመብላት ሞክሩ። እኛ እኮ አትክልት እንኳን ስትሰሩ እኔ እንደዛ አልሰራም። አትክልት እንኳን ስትሰሩ ድብን ብሎ ወይ ተቀቅሎ ወይ ድብን ብሎ በዘይት ታሽቶ የሆነ አይነት ከለር ያመጣል። የራሱን ከለር ትቶ ከለሩን ከቀየራችሁት በቃ ተውት፣ አትብሉት። ማየት አስዋል ጀስት ተው በቃ። አታንፈቅፍቁ ባካችሁ፣ ጥሩ አይደለም።
ትክክል አይደለም። በሽታም ታመጣላችሁ። ሌላኛው ጥያቄ ምንድነው? ሌዚነስ ወይም ደግሞ ሞቲቬሽን ከየት እናምጣ ነው። ሞቲቬሽን ራሳችሁን ከመውደድ ነው የምታመጡት። ራሳችሁን አሟችሁ በጣም ታማችሁ በጣም የሆነ ነገር ሆናችሁ አንድ ጓደኛችሁ መጥቶ ና በእናትህ እዚች ጋር አካሂደኝ፣ ጥሩ ጓደኛችሁ መጥቶ አካሂደኝ ብሎ ትንሽ ገፋ ገፋ ቢያደርጋችሁ ትወጣላችሁ አይደል? ለራሳችሁ ለሰውነታችሁ። ይሄ ሰውነት ማለት መርሃዊት ሙሉ እድሜዋን እዚህ እስካለች ድረስ የምትኖርበት ሰውነት ነው። ዩር ሊቪንግ ኢን ዩር ቦዲ። መኖሪያችሁን እንዴት አትንከባከቡ? እኔ አይገባኝም ይሄ። ከዛ ደግሞ የሚያዝናናኝ አባባል ልንገራችሁ። ሚንሶ የሌላችሁና የማትችሉ ሰዎች አትችሉም። ትሬነር መቅጠር ወይ ከትሬነር ጋር መስራት ወይ ከሚያውቅ ሰው ጋር መስራት። ነጋዴ በንግድ ዘርፍ የራሱን ፊልድ እንደሚያውቀው ሁሉ እኛ ስል አልገባም እዚህ ውስጥ በብረት ታምር አልገባም እዚህ ውስጥ። በቃ ለማንኛውም ኳሊፋይድ የሆነን ትሬነሮች ምናወራውን ነገር እናውቃለን። ዋጋ ቻርጅ ስናረጋችሁ ጊዜያችንን እስከዛሬ ያጠራቀምነውን እውቀት ሰርተን ነገሮችን አጠራቅመን ነው ዋጋ ቻርጅ የምናረጋችሁ አይደለ? that being the reason ያልቻለ አይችልም፣ ማይችልን ሰው አይመለከት። እየቻላችሁ ግን እንተዋወቃለን እኮ አይ በጣም ይሄ ተወደደብን ወይ እንዲሆነብን ብለን ከዛ በሶስተኛው ነው በአራተኛው ቀን ቦትል አስወርደን ስትሉ ስቶሪያችሁ ላይ ትለቃላችሁ። ይሄ መብታችሁ ነው፣ ግን ደግሞ ኮምፕሌን አታርጉ። በቃ መብታችሁ ነው። ፕራዮሪቲ የምትሰጡት ሞር ለተባለ ሆኖ ማለት ነው። ይሄ የሚያሳየው ሌላ ነገር የለውም። ምክንያቱም እኛ በወር ክፈሉ የምንላችሁን ወጪ በአንድ ማታ አጥፍታችሁት የምትወጡ ከሆነ ይሄ የአቅም ማነስ ሳይሆን የፕራዮሪቲን አለማወቅ፣ የትኛው መቅደም እንዳለበት አለማወቅ። እኔ በግሌ አለመብሰል እለዋለሁ። ይሄን አለመብሰል ነው የምለው። ስለዚህ አለመብሰሉ ከተመቻችሁ ይመቻችሁ፣ ግን ትክክል አይደለም ነው የምለው። ይሄ የኔ ቤት አይደል፣ የኔ ቻናል አይደል፣ ስሜቴን ነው የማወራው። ካልተመቻችሁ እንግዲህ ምንም ማድረግ አይቻልም። እሺ ሌላኛው ደግሞ ቦርጭ ብቻ እዚች ጋር ያለችዋን ብቻ ነው መቀነስ የምችለው ምናምን የምትሉ ሰዎች ልኳንዳ አይደለም። ይሄ ስጋ ቤት አይደለም። እኛ ሰርጀንቶች አይደለንም ቆርጠን የምናወጣላችሁ። እንደሱ የሚባል ነገር የለም። እንደዛ አይነትም ጥያቄ ስላለ ነው። ትክክል አይደለም እሱ ማስተሳሰብ። ሰውነታችሁ አሁን ለምሳሌ ይሄንንም አብራራለሁ። ይሄን ትልቅ ቶፒክ ነው። የመጨረሻ እንትኔ ነው የሚሆነው። ሰውነታችሁ ስትሰሩ እንደውም በብዛት ብዙ ሰው ሆዱ ላይ ስብ ያከማቻል፣ ጫንቃው ላይ ስብ ያከማቻል። እዚህ ጋር ከላይ ምንድነው የሚባለው? ይሄ ብቻ እናንተ ታውቁታላችሁ። ያከማቻል። እዚህ ጋር ሞባይል የሚባለው እዛ ጋር ያከማቻል። እነዚህ በተለምዶ ሰውነታችን ፋት ወይም ስብ ስቶር የሚያደርግባቸው ኤሪያዎች ናቸው። የሚያስቀው ፓርት ደግሞ ሉዝ ሲያደርግ ደግሞ መጨረሻ ላይ ሉዝ የሚያደርግባቸው ኤሪያዎች ናቸው። ይሄ ማለት ፈክታችሁ ልክ ተስፋ ልትቆርጡ ስትሉ እየጠፉ የሚሄዱ ኤሪያዎች ናቸው። ትዕግስት ይጠይቃሉ። ምክንያቱም የመጨረሻ እንትኑ ላይ ነው የሚያጠፋው። እነዚህ እዚህ ጋር ነው ስቶር የሚያደርጋቸው። that being the reason እንኳን እሱን ብቻ ቀንሰን ልናጠፋ ጊዜም ይወስዳል። ትዕግስት ሊኖራችሁ ይገባል። ሞር እኔ እንደውም መመክረው ምንድነው ኦብሰስ ከምታረጉ ይልቅ እዚህ ጋር እያላችሁ ሰውነታችሁ ላይ ኦብሰስ ከምታረጉ ይልቅ እዚች ጋር በጠፋ ከሚል ይልቅ ፕሮሰሱን ለመማርና ኢንጆይ ለማድረግ ብትሞክሩስ፣ ሂደቱን ብትወዱት፣ ሂደቱን ለመውደድ ደግሞ መጀመሪያ ሪያሊስቲክ ወይም ደግሞ ወደ መሬት የወረደ እንትን ያስፈልጋችኋል አይደል? ይሄ እንደሚባለው ፕላን። ስለዚህ እኔ በጣም ስሜታዊ ሆናችሁ ከስሜት የጸዳ ውሳኔ ወስኑ ባካችሁ። ከስሜት የጸዳ ውሳኔ ወስኑ። ምክንያቱም 2 ቀንና 3 ቀን መግባት ስትራግል ሆኖባችሁ 5 ቀን ነው የምመዘገበው 5 ቀን ነው መገባው ትሉና አንሪሊስቲክ የሆነ እንትን ታስቀምጣላችሁ። ከዛ በኋላ አንደኛው ዲሞቲቬት የሚያደርጋችሁ ነገር በቃ 5 ቀን ገባለሁ ብዬ 3 ቀንማ መግባት አልችልም፣ 5 ቀን ነበር የገባሁት ቃል ምናምን የሚል አይነት ነገርም አለ። ስለዚህ መጀመሪያው ነው ሪሊስቲክ የሆነ 3 ቀን ግዴታ መስራት አለባችሁ። ከ3 ቀን ያነሰ ስኬጁል የለም፣ ጥሩ አይደለም። ማስል ግሩፖቹ ላይ ጡንቻዎቹ ላይ አትደርሱም። ስለዚህ 3 ቀን ስኬጁል ጀምሩ። ለ1 ሰዓት ብትሰሩ በቂ ነው። ትንሽ አንብቡ። ሁላችንም ስልክ አለ። እኔ እንጃ እኔ ቲክቶክ ላይ የሌለ ወይም ስማርትፎን የሌለው ሰው በጣም ጥቂት ሰው ነው ብዬ ነው ማስበው። አሁን እንግዲህ ከተሳሳትኩኝ ታርሙኛላችሁ። በጣም ጥቂት ሰው። ስለዚህ ዝም ብላችሁ
ጫልቱ ቂጧን ስትወዘውዝ ከምታዩ የሚያስተምር ነገር፣ ለሰውነታችሁ የሚሆን ነገር፣ ለጭንቅላታችሁ የሆነ ነገር የሚጨምር ነገር ብታዩ። ስፖርት ደግሞ ሁሉም የተለያየ ነገር፣ አብዛኛው የተለያየ ነገር ይላል። ኢንፍሉዌንሰርስ ማይሆን ነገሮችም ይሰራሉ፣ አድሚት አደርጋለሁ እሱን። ስለሆነ የምታምኑትን ኢንፍሉዌንሰር መርጣችሁ ያንን ኢንፍሉዌንሰር እየተከተላችሁ የሆነ አይነት እውቀት በእውቀት እየደገፋችሁ እሱ የሚለውን ነገር እቺ ምንድናት እያላችሁ ነበብ እያላችሁ ብትቀጥሉ ክሉ ይኖራችኋል። ጂም ቤት ስትገቡ አትደናበሩም። ከዛ ደግሞ ትንሽ ጊዜ እዛ ስታሳልፉ ደግሞ ሶሳይቲ ቢውልድ ታረጋላችሁ። የፍቅር ሰው ብቻ ነው ስፖርት ቤት ያለው ባይ የፍቅር ሰው። እንደዛ አይነት ነገር ብታረጉ ያን ቦታ እየወደዳችሁ ትሄዳላችሁ። ስለዚህ የመሄድ የመውደድ የኤንጌጅመንቱ ላይ አቴንሽናችሁ ይሄድና እቺን ላጥፋ ብላችሁ ኦብሰስ አድርጋችሁ የገባችሁበትን ነገር ትረሱታላችሁ ማለት ነው። ስለዚህ አይ ቲንክ ይሄ በጣም ሞቲቬሽንን እና ዲሲፕሊንን ቢውልድ የሚያደርግ አንድ ቲፕ፣ ጥሩ ቲፕ የነገርኳችሁ ይመስለኛል። ስለዚህ ሌላኛው ደግሞ እኔ ገብቼ በጣም ደክሞኛል፣ ስራም አለን ሁላችንም ህይወት አለን ነው፣ ደክሞኛል፣ ስለዚህ እኔ ከምገባ ዛሬ ምናምን ከምትሉ ደግሞ ገባ ብላችሁ ካለመግባት 1 ሰዓት የሚሰራ ሰው ገብቶ 30 ደቂቃ ሰርቶ ቢወጣ ለሰውነቱ የተሻለ ነው። እሱን አድርጋችሁ ጥሩ ማትችሉበት ቀን ላይ፣ በጣም ማትችሉበት ቀን ላይ እሱን አድርጉ። ምግብ ኢምፖርታንት ነው። የምትበሉት ምግብ ወይ ይሄን ቃል መጠቀም አልወድም፣ ግን ያው ያጀዝባችኋል፣ ሊትራሊ ያጀዝባችኋል፣ እንቅልፍ ያስመጣባችኋል፣ የሆነ ነገር ያደርጋችኋል፣ ወይ ደግሞ ያነቃቃችኋል፣ ስኪናችሁ ግሎ እንዲያደርግ ያደርጋል፣ እንትን ሊላችሁ ይችላል። ስለዚህ እናንተም ቅድም እንዳልኩት ምግቦችን ናቹራል ኤሌመንታቸውን ይዘው እንደቆዩ እንድትበሉ አድርጉ። ይሄን ይመስላል። ሌላ የመጨረሻ ጥያቄ አንድ ልጨምር ልመርቅላችሁ። ፕሪ ወርክአውት ምንድን ነው የምትጠቀሚው ነው የሚለው። የኦርጎ ኦርጎን በሙዝ ነው በጥብጬ ነው ፈጭቼ የኦርጎ ኦርጎን በሙዝ ፈጭቼ ነው የምጠቀመው። የኦርጎ ኦርጎን የት ማግኘት ትችላላችሁ? ፕሮሞሽን አይደለም ባይ ዘ ዌይ፣ ኢትስ ጀስት አሜዚንግ። ፍሬሽ ኮርነር ማግኘት ትችላላችሁ። የትኛውን ፍሬሽ ኮርነር ብራንች እንዳለ ተረድቻለሁ። አሁን እኔ አንድ ቦታ ነበር የምገዛው፣ እዛ መግዛት ትችላላችሁ። 22 ግራም ፕሮቲን ነው ያለው በምታክል ዕቃ ውስጥ። ያ ስፔሻሊ ደግሞ ፕሮቲንን ከምግብ ብቻ ለማግኘት ትራይቭ የምታደርጉ አይነት ሰዎች ከሆናችሁ በቃ እሱን ነገር ግዴታ መጠቀም አለባችሁ። በሙዝ አድርጌ እጠጣለሁ። ከዛ within 30 minutes or an hour ስፖርት ቤት ሄዳለሁ። ዊክ ካስ ከዛ አይ ሆፕ ይሄ እንትን እንደ እናት ነው ዛሬ ወረድኩባችሁ። that's why ይሄ ሴሽን ፕሮዳክቲቭ የሆነ ይመስለኛል። ለእናንተ የሆነ ያህል የቀሩ ጥያቄዎች አሉ። ፊድባካችሁን አይቼ ደግሞ እነሱንም እመልሳለሁ ብያለሁ። ስለቆያችሁ ከኔ ጋር በጣም ነው የማመሰግነው። ኤክስፐርቴን አምናችሁ እኔን አምናችሁ እዚህ ጋር ቁጭ ብላችሁ ሙሉ ቪዲዮን ስላያችሁ አመሰግናለሁ። ለእኔ ስለሚያግዘኝ ላይክ አድርጉ ባካችሁን፣ ሼር አድርጉ፣ ተወያዩብኝ። ያ ይሄ ይመስላል። ቻው ቻው።